አቡ መስዑድ አልበድሪ የተባለ ሰሓቢ ረዲየላሁ ዐንሁ አንድ ባሪያውን ወይም አገልጋዩን ሲገርፍ አንድ ድምፅ ይሰማል። በጣም ተቆጥቶ እየገረፈ ነው። ድምፁ ከጀርባ ይመጣል። ኢዕለም ያ አባ መስዑድ ኢዕለም ይላል። እወቅ የሚል ድምፅ ይሰማል። ግን ቁጣ ላይ ስለነበርኩ መግረፌን ቀጠልኩ ይላል። ድምፁ እየቀረበ ሲመጣ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ኢዕለም አባ መስዑድ አነ አላህ አቅደረ ዐለይከ ሚንከ ዐላ ሃዘል ጉላም፣ አንተ በዚህ ሕፃን ላይ ካለህ አቅም በላይ አላሁ ስብሓነሁ ወተዓላ በአንተ ላይ አቅም እንዳለው እወቅ አሉት። አባ መስዑድ ደነገጠ። ነዓም አንተ በዚህ ደካማ ምስኪን ላይ ካለህ አቅም የበለጠ አላሁ ስብሓነሁ ወተዓላ በአንተ ላይ አቅም አለው ሲሉት ደነገጥኩ ይላል። ወዲያውኑ ወላሂ ላ አድሪቡ መምሉከን ባዕደሁ አበደን፣ ማንንም ባሪያም ሆነ አገልጋይ ከዚህ በኋላ አልመታም ወላሂ ወሁወ ሑሩን ሊወጅሂላህ፣ ይህንንም ደግሞ እኔ የመታሁትን ይህንን አገልጋይን ለአላህ ስል ነፃ አድርጌዋለሁ አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም አማ ለው ለም ተፍዐል ለመሰትከ ናር አሉት። ይህንም ባታደርግ ኑሮ ጀሃነም ትቀምስ ነበር፣ ሳት ታገኝህ ነበር አሉት ነቢ ስ